ትምህርቱን ሁላ ስጀምር ካስተመሮቹ ሲመጡ ግማሽ ሚሉትን ነገር ሁላ በስነ ስርዓት አንደርስታንድ አላደርግም ነበር ራሴ ነው that's በጣም proud የሆንኩበት ሞመንቴ ብዬ ማሰበው ማለት ነው So I can inject the upper part of your forehead which is called frontalis physically or medically stable ናቸው ግን ደግሞ mental support የሚያስፈልጋቸው ሰዎችና ቁርስ ልብላና ምሳውን እንዝለለው it's okay ነበርና አንዳንዴ ምሳዬን ሁላ ከፍቼ ነው ሰርፕራይዝ ምንድነው ዛሬ ታሰረልኝ ብዬ ማለት ነው ዛሬ ካርዲዮሎጂ ጋር ሄጄ ካርዲያክ አሬስት ምናምን ያለው ፔሸንት ካለኝ ነገ ደግሞ ሜቢ ኪድኒ ዳያሊሲስ የሚያደርጉ ፔሸንቶች ጋር ነው የምሄደውና at the same time ደግሞ በኔ ካልቸር እና በኔነቴ ደግሞ በጣም ፕራውድ መሆንበት ነገር ነው You let me know. I'm going to put ሳስበው ብዙ ነገር በእግዚአብሔር እምነት በኔ በራሴ ተማምኜ ሳይሆን እግዚአብሔር ካመንኩኝ ምንም አልሆነም በሚል ይሄው ዛሬ ላይ ደረስኩኝ ይላል ስሜ ሃና ይባላል ተወልጄ ያደኩት ኢትዮጵያ ውስጥ አዲስ አበባ ውስጥ ነው ያደኩት ከወንድሞቼ ጋር ነው 3 ወንድሞች አሉኝ the only ሴት ያለው ቤት ውስጥ ነኝ ከዛ በኋላ ወደ 16 አመቴ አካባቢ ደግሞ ወደዚህ ሀገር ወደ ካናዳ ሙቭ አረኩኝ ማለት ነው ሙቭ ሳረግ ብቻዬ ነበር ሙቭ ያረኩት አሁን ላይ ደግሞ ሬጂስተር ነርስ ነኝ ሬጂስተር ነርስ ፕራክቲስ እያደረኩ ነው ማለት ነው so በ16 አመቴ ወደዚህ ሀገር ሙቭ ሳረግ በጣም እስካሁን ማይረሳኝ በጣም ትልቅ በህይወቴ በዛ በልጅነቴ እውነተኛ በቃ ይሄው ላይፍ ተጀመረ ያልኩበት ጊዜ ነበር እና ወደዚህ ሀገር ሙቭ ሳደርግ I still remember like airport ውስጥ ምንም አልተኛሁም ነበር ፍርሃትም ነበር ኤክሳይትመንትም ነበር at the same time too oh my god ካናዳ ልገባ ነው ያ ኢትዮጵያ ውስጥ በጣም ትልቅ ነገር ነው ቻንስ አለኝ ቻንሱን አግኝቼ ካናዳ ልገባ ነው የሚለው ነገር በጣም ትልቅ ነበር ቤተሰቦቼ I was like oh ካናዳ ልትገባ ነው ውጭ ሀገር ልትሄድ ነው ደስተኛ ነበሩ ግን ደግሞ at the same time ደግሞ እዛ ስደርስ ምን እንደሚገጥመኝ ከዛስ ምንድነው መሆነው አዲስ ሀገር ነው ቋንቋንም በስነ ስርዓት አላውቅም እና በውስጤ ብዙ ፍራቻ ነበር በጣም ከባድ ነበር መጀመሪያ ላይ ማን ነው የሚቀበለኝ ኦኬት ነው ማድሪት ነው የሚሄደው ከዛ አሁን በቃ ቤተሰቦቼ የሉም ያደኳቸው ሰዎች የሉም ጎረቤቶቼ የሉም ጥያቄ ሲኖረኝ ምሮጥበት እናትና አባቴ ያጠገብ የሉም ነበርና ትልቅ like emotional shock ነበር emotional ብቻ ሳይሆን oh my god here አሁን እዚህ ደርሻለሁ so ምን እንደማደርገው የሚል ጥያቄ ነበር usually government እዚህ ሀገር ያዘጋጃቸው ስፔሻሊ ለወጣቶች ከ18 አመት በታች ለሆኑ ልጆች ቤተሰብ አጠገባቸው ሌላቸው ሰዎች ያዘጋጀው ፕሮግራም ነበር እና እዛ ለመግባት I remember like the whole day ስልክ እየተደወለ ስልክ available ከሆነ ብዙ ሰው ነበር ይሞላል ከሞላ ደግሞ ማደሪያ መፈለግ አለብኝ ገንዘብ የለኝም ምንም ነገር የለኝም እና ያኔ በጣም ያስፈራ ነበር ከዛ በኋላ ግን እግዚአብሔር ረድቶኝ መጨረሻ ሰዓት ላይ available ቦታ አለ ብለውኝ እዛ አደርኩኝ ማለት ነው ሰው እዛ አደርኩኝ ለትንሽ ጊዜ እዛ ካደርኩኝ በኋላ ሰፖርት የሚያደርጉኝ ሰዎች ትምህርት ቤት የሚያሳዩኝ ሰዎች እና ስለ ሀገሩ ትንሽ ትምህርት ቤት ይሄው እዚህ ነው እንደዚህ ነው like መግዛት ትፈልጊኝ ነው መግዛት ያለብሽ የምትፈልጊው ነገር እንደዚህ ነው በዚህ ነው መንገዱ የምትሄጂ በዚህ ነው ባስ የሚያዘው ሚሉት ነገሮች ረዱኝ ማለት ነው ብዙ በቃ ምንም ከዚህ በፊት ሃንድል አድርጌ ማላቃቸው ነገሮች አሁን ለቅራሲ ሃንድል ማድረግ አለብኝ ሰው መጀመሪያ ላንጉቹን ከሰው ጋር ኮሙኒኬት ማድረግ እና ኮሙኒኬት ማድረግ ብቻ ላንጉቹ አለመኖሩ ብቻ ሳይሆን ደግሞ እኔ ሁላ ኮምፎርታብል ሆኜ ጥያቄ መጠየቅ ራሴን like open መሆን በጣም ከባድ ነበር በጣም ሻይ ነበርኩኝ ማንንም አላወራም ነበር መተውላ ሲናገሩኝ በቃ ምንም ቀና ብየው ላላያቸው ነበር ማለት ነው at the same time ደግሞ እንግሊዘኛ ማልችልም ነበር ሰው አለመቻሌም like ምን ይሉኛል እንግሊዘኛ አትችልም ነው የሚሉኝ በቃ እንግሊዘኛ አትችልም ከሚሉኝ ባላወራ ባልጠይቅ ይሻላል ነበር እምለውና
እሱን it's okay like እንግሊዘኛ ለማወቅም it's okay ከሌላ ሀገር ነው የመጣሽው የሚለውን ነገር እንዲሁም ደግሞ አዲስ ነሽ ምንም ነገር ባታቂም ችግር የለውም መጠየቅም ምንም ችግር የለውም መጠየቅ ማለት እዝና like አንቺ የበታች ነሽ ወይ አንቺ ምንም አታቂም ማለት አይደለም የሚለው ነገር እሱ ትልቅ ነገር ነበር በጣም ትልቅ ቻሌንጅ ነበር ለብዙ አመት ለኔ ማለት ነው ሳሆን ዛሬ ላይ ቁጭ ብዬ ወደ ኋላ ሳስብ አንዳንዴ ለኔም ይገርመኛል እንዴት ነው ያንን ነገር ሁሉ like especially ትንሽ ሆኜ ስለነበረ እንዴት ነው ያንን ሁሉ ነገር like ያለፍኩት like ምን አይነት ነገር ብዙ ነገር happen ያደርግ ነበር ብዙ ነገር አዲስ ነበር እና አሁን እዚህ ላይ ሆኜ ሳስብ ሁሌ የምለው ነገር እኔ like አቅሜ ምን ያህል እንደሆነ አላቅም ምን ያህል አቅም እንዳለኝ አላቅም ግን like እግዚአብሔር ትልቅ አቅም አለው በእግዚአብሔር አምናለሁ so ሁሌም ቢሆን አሁን ሳስብ በእግዚአብሔር የነበረኝ እምነት ትልቁ እምነት ጠንካራ እንድሆን even if ምንም ነገር ምን እንደሚፈጠር ባላቅም what ያንን ሁሉ ችግር እግዚአብሔር ካለ አልፈዋለሁ ብዬ ስለማስብ ስለነበረ ያንን ጊዜ ሁሉ like ቀለል ብሎ ለኔ ነገሮችን እንደማሸነፍ ኮንፊደንስ ይሄ ነገር ያልፋል የሚለውን እምነት ከእግዚአብሔር አገኘውና አሁን ሳስበው ብዙ ነገር በእግዚአብሔር እምነት በኔ በራሴ ተማምኜ ሳይሆን እግዚአብሔርን ካመንኩኝ ምንም አልሆነም በሚል ይሄው ዛሬ ላይ ደረስኩኝ ይላል ትንሽ ሆኜ ሁሌም ትንሽ ሆኜ መመኘው ነበር ዶክተር ነው መሆነው like ሁሉም ቤተሰቦች የሚያውቁት ሁሉ ዶክተር ነው የሚሆነው በሚል ነበር ከዛ እዚህ ሀገር ከመጣሁኝ በኋላ ዶክተር ለመሆን ምን አይነት ፓዝዌይ ነው መጠቀም ያለብኝ የሚለውን ሳጠና መጀመሪያ ዲግሪ ያስፈልጋል ከዛ ከዲግሪ በኋላ another ዲግሪ ዶክተር ለመሆን ማለት ነው ከዛ እንደሱ ኤክስፕሎር ያረኩኝ ያለ ነርስ የሚለው ነገር ነርስ መሆን እንደሚቻል ለነን ዲግሪ መያዝ እንደምችል አወኩኝ at the same time ደግሞ ብዙ ኤክስፒሪየንስ ነበረኝ like ድሮ ትንሽ ያለውና ህይወት ላይ በጣም ኢንፍሉዌንስ ያደረጉ ነርሶች በጣም የሰውን ህይወት በጣም በተራ ያደረጉ ነርሶችን ስለማቅ ስለነበረ so I was like nurse መጀመሪያ ዲግሪ ሊያዝ ከዛም በኋላ ደግሞ ወደ ሜዲሲን ውስጥ መግባትም ከፈለኩኝ ወይም ደግሞ like እዚህ ሀገር ነርስ ፕራክቲሽነር የሚባል ነገር አለ ሁለተኛ ማስተርስ ከዛ ሌላኛው ኤክስትራ ዲግሪ ጨምረሽ እንደ ፋሚሊ ዶክተር የምትሆኝበት ማለት ነው እና ይሄኛው ፓዝዌይ እንደፈለኩኝ በሜዲካል ውስጥ ማድረግ ስፈልግ ኦፖርቹኒቲውን ይሰጠኛል በሚል እንዲሁም ደግሞ ከራሴ ፐርሰናሊቲ ጋር ከዚህ በፊት ከማቃቸው ሰዎች ጋር ነገሮችን አመዛዘኜ ነርሲንግ ገባሁኝና ነርሲንግን ጨረስኩኝ ማለት ነው Yeah, it's like 10 minutes from my home. Sure. You just let me know, text me. በጣም ነው የሚገርመው ቲሞችን ለ3 አመት ሰርቼ ነበርና የመጀመሪያ ስራዬ ነበር እና every time ቲሞችን ስመጣ የት እንደጀመርኩኝ የስራ ላይፍ ምን እንደሆነ ያየሁበትን ቦታ ያስታውሰኛል so ኢትዮጵያ ሃይ ስኩል እና እዚህ ሀገር ሃይ ስኩል በጣም ነው የሚለያየው ኢትዮጵያ ያለው ትምህርት ቤት ሄዳለሁ ጧት ቁርስ ተሰርቶ ነው የሚጠብቀኝ ከዛ ትምህርት ቤት በልቼ ሄዳለሁ ምሳዬ ታስሮ አንዳንዴ ምሳዬ ነው ላከፍቼ ነው ሰርፕራይዝ ምንድነው ዛሬ ታሰረልኝ ብዬ ማለት ነው ከዛ ስመለስ ልብሴ ታጥቦልኝ አስጠኝ ተቀጥሮልኝ ምንም ነገር አለ the only thing የሚያሳስበኝ የነበረው ከጓደኞቼ ጋር ማሳልፈው ታይም ውጤቴን ምናምን ነበር እና እዚህ ሀገር ስመጣ ግን በጣም የተለየ ነበር አሁን ጧት ተነስቼ መብላት አለብኝ መጠጣት አለብኝ እና እንመበላውና መጠጣውንም መግዛት አለብኝ እሱንም ለማግኘት ደግሞ መስራት አለብኝ ተመልሼም ከመጣ በኋላ ቤት ውስጥ ነገሮችን ራሴን የምሰራው like ሁሉም like ከኔ ለመኖር ሰርቫይቭ ለማድረግ የሚጠበቅብኝ ነገሮች እንዳለ ራሴን ማድረግ ያለብኝ so ስራ መስራት ጀመርኩኝ so መጀመሪያ ስራዬ like በመጣ 5 ወሬ ምናምን አካባቢ ቲሞርተን ቀጠሩኝ at the same time ደግሞ ስራ ለመፈለግ እዚህ ሀገርም በጣም ከባድ ነው ቀላል አልነበረም ሰው ስራ ለመጀመርም
ብዙ like መፈለግ አለብኝ እንግሊዘኛም በደንብ አልችልም ነበር ኢንተርቪው ሳደርግም በጣም ሻይ ሆነ ነበር ሲጠይቁኝ ጥያቄ ምናምን ግን እግዚአብሔር ረድቶ ቲሞርተን አገኘሁኝ እና ቲሞርተን ሁላ ስጀምር ካስተመሮቹ ሲመጡ ግማሽ ሚሉትን ነገር ሁላ በስነ ስርዓት አንደርስታንድ አላደርግም ነበር ኦርደር የሚያደርጉትን ነገር ቀስ ቀስ እያልኩኝ ለመርኩኝና እሱ ሁላ በጣም ቻሌንጅ ነበር ከዛ ደግሞ ከትምህርት ቤት መጥቼ አሁንም ማጥናት አለብኝ ስፔሻሊ ደግሞ ነርሲንግ መግባት ነርሲንግ ብቻ አይደለም እኔ ዲግሪ ለመያዝ ውጤት አሪፍ መሆን አለበት ቮለንተሪ መስራት አለብሽ እዚህ ሀገርና የሆነ ታይም ቮለንተሪ አድርገሽ ዲቮት ማድረግ አለብሽ እና እሱን ሁላ ነገር ባለችኝ ታይም ሁሉንም አንድ ላይ አድርጌ ለማድረግ በጣም ከባድ ነበር ግን like time manage ያኔ ነው time management ምን ያህል ኢምፖርታንት እንደሆነ ስለም time management መማረጅ like okay ከዚህ ሰዓት ከተማርኩኝ ደን ከስራ ወጥቼ ደግሞ ቀጥታ ስራ ሄድ ነበር ስራውን መጨረሻ ደግሞ ዘግቼ ጠዋት ትምህርት ቤት መሄድ አለብኝ ምሳ ሰዓት ያለኝም ብሬኮች አጠናባቸው ነበር ምክንያቱም ብዙ ታይም ስላልነበረኝና በጣም ትልቅ ልዩነት ነበረው በጣም like እዚህ ጋር like ሁሉንም ነገር ራሴ ሃንድል ማድረግ አለብኝ ምሰራውን ብር ራሴ ይዤ like ለዚህ ያስፈልገኛል ለዚህ መቆጠብ አለብኝ ማለት የጀመርኩበት ሰዓት ነበርና ያ ነርሲንግ ስኩል ሌላኛው ትልቁ ቻሌንጅ በጣም ከባድ ነበር መጀመሪያ ላይ ሃይ ስኩል ልክ እንደጨረስኩኝ ምንድን ነበር ብዙ ሰው ነርሲንግ ለሄር ነው ምናምን ብዬ ስላቸው no like nursing አትችይም አንቺ እንዴት ነው nursing እዚህ ሀገር ሁላ ተወልደው ያደጉት ልጆች መግባቱ ላይ አይችሉም ግማሾቹ ይወርቃሉ ነበር የሚሉትና አልኩኝ maybe like እንዴት ነው ይሄን ነገር እንግሊዘኛው ላይ በስነ ስርዓት አልችልም እንዴት ነው even like you know still እንግሊዘኛ ይቀራዋል በጣም ጎበዝ አልነበርኩኝም still እየተማርኩኝ ነው አዲስ ላንጉዌጅ ነውና እንዴት ነው like ሁሌ አስብ ነበር እንዴት ነው ይሄን ነገር ገብቼ ምወጣው እል ነበር even ከመግባቴ በፊት ዲሳይድ አድርጌው ሁላ you know አሁን አፕላይ አድርጌ አክሰፕታንስ ካገኘው በኋላ ከዛ በኋላ ኦኬ ልጀምር 2 ወር 3 ወር ነው የቀረኝ የሚባልበት ታይም ጊዜ ኦ ማይ ጋድ ጉዴ ፈላ እንዴት ነው ማረጋው like እንዴት አድርጌ ነው ይሄን ነገር ምወጣው በጣም ብዙ ዳውት ብቻ ሳይሆን ፍርሃት ውስጤ ነበር ከዛ ልክ ስጀምር በቃ እንደዚህ አይነት ትምህርት አለ እንዴ like በጣም like ብዙ መጽሐፉ ትልቅነቱ በጣም ትልቅ ነው ሚነበበው በጣም ብዙ ነው ብዙ ፕሬዘንቴሽን ብዙ ፈተና ባክ ቱ ባክ ነው ያለው እና የመጀመሪያ ሴሚስተር ላይ even I remember like መጀመሪያ እንደገባን like ይሄኛው she said ይሄኛውን አርቲክል አንብባችሁ then ፈተና ነው የሚሆነው አንብባችሁ አናላይዝ አድርጋችሁ እሱን መጻፍ አለባችሁ ስትል like መጻፍ like ይሄንን አንብቤ like በዚህ ፍጥነት still like እንግሊዘኛውን አንብቤ ለመረዳት አዳፕት ያደረኩ ነው like አንዴ ስላነበብኩ ብቻ ሁለቴ ሶስቴ ማንበብ አለብኝና like በጣም hard ነበር መጀመሪያ ላይ እና የመጀመሪያው ሴሚስተር ስፔሻሊ በጣም ብዙ ያለቀስኩበት በቃ like እንዴት ነው ነገሩ እንዴት ነው ይሄ ነገር የሚገፋው ብዬ በጣም ብዙ አልቀሽ ነበር በጣም ብዙ ነገር በዛ ሰዓት still መስራት አለብኝ still ብዙ ነገር ማንበብ አለብኝ ሌላም አስፔክት በህይወት ያሉ ነገሮች አሉ እዚህ ሀገር like አዲስ ስትሆኚ ብዙ አዘር ነገሮች የሚያሳስቡሽ ነገሮች አሉና መጀመሪያ ላይ በቃ ምን አልኩኝ ይነዋ ያለኝ እድል ሞክረዋለሁ ከቻልኩኝን ካለፍኩኝም ነገሮችን ማሻሻልም ከቻልኩኝ የራሴን አቅም ሞክራለሁ ከዛ ካልሆነም ደግሞ ሌላ ቻንስ አለኝ ኮርስ ካልተሳካ ደግሜ መውሰድ እችላለሁ በዛ ላይ ፉል ታይም ስለነበረ ከሌሎች ነገሮች ጋር በጣም ስትረስፉል ነበርኩኝ ጓደኞቼን አላገኝም ከሁሉም ጋር በቃ እኔ ብቻ ላይብራሪ ነበር ሙሉ ማድረው like አልተኛም ነበር በጣም ስትረስፉል ነበር ግን እያልኩኝ እየሄድኩኝ ኦኬ እንደዚህ ባደርግ እንደዚህ ማሻሻል እችላለሁ እንደዚህ ባደርግ እንደዚህ ማሻሻል እችላለሁ ታይሜንም እንደዚህ ማኔጅ ማድረግ እችላለሁ ኤክስትራ ኮርሶችንም የሚረዱኝ ሰዎች መፈለግ ጀመርኩኝ ኦኬ እንግሊዘኛን በደንብ እንዳዳብር like በፍጥነት ነገሮችን እንድወስድና እንድማር ኦኬ ሜቢ ሌላ ኮርስ ነገር ሜቢ ሌላ ነገር የሚረዳኝ ሰው ሰፖርት የሚያደርገኝ ሰው መፈለግ ጀመርኩና ሰፖርቴን ከትምህርት ቤትም ከውጭም እሱን ካልሳዳብር ኦኬ አሁን በደንብ አድርጌ ኦኬ መማር እችላለሁ የሚለውን ካልቸሩን ሁሉንም ነገር ኦኬ አሁን እየቻልኩት ነው እያያዝኩት ነው አልያዝ የሚመስለው ነገር አሁን እያያዝኩት ነው ማለት ጀመርኩኝ ማለት ነው
ለመጀመሪያ ጊዜ በጣም like በራሴ like proud የሆንኩት I remember like መጀመሪያ ክላስ ልክ እንደጀመርኩኝ ኮቪድ መጣና ብዙ ነገሮች ተዛነፉ ከዛ በኋላ ሁሉ ነገር ደግሞ አሁን ኦንላይን ማደግ አለ ብዙ ነገር ተብቻ ያን ጊዜ በጣም ኢቭን ከባድ የነበረው ኢቭን ሞር ከባድ እንዲሆን አደረገው ከዛ በኋላ የመጀመሪያ ፕሌስመንቴን ለመጀመሪያ ጊዜ ፕሌስመንቴን ስወጣ I remember like still የመጀመሪያ patient and I still remember የሰጠችኝ feedback like make me feel like oh I can do this like you know እዚህ እንደሆን ይገባኛል ይሄንን ማድረግ እችላለሁ ይሄንን ያንን ነገር still remember አደርገዋለሁ አሁንም ነገሮች እንትን ሲሉ you know like ይሄንን ነገር ማድረግ እችላለሁ you know ያንን ትምህርት like ከዶክተሮቹ ጋር like በስነ ስርዓት ኮሙኒኬት አድርጌ አሁን like የተለየው ሰው እንኩኝ ነው ፍራቱ መቀነስ ጀመረ አሁን like ትምህርቱን በደንብ መያዝ ጀመርኩኝና wow like now like I can do it like ከሌሎች ሰዎች ጋር እዚህ ሀገር ከተወለዱ ሰዎች እኩል like መሆን እችላለሁ የሚለው ነገርና በጣም ያን ጊዜ መቼም አይረሳኝም አሁን ላይ like አንዱ ትልቁ ሆስፒታል የሚባለው እዚህ ቶሮንቶ ውስጥ ካናዳ ውስጥ ነው የምሰራው I do like float nurse ነው ማደርገውና ፍሎት ነርስ ማድረግ ከነርሲንግ ሁሉም ከዲፈረንት ነርሲንግ አለ ከሁሉም ነርሲንጎች አንደኛው በጣም ከባድ እንደሚባለው ነው አይነት ነርሲንግ ነውና ዩዥሊ አሁን ዴይ ቱ ዴይ ላይፌ ጠዋት ወደ 5 ሰዓት አካባቢ እነሳለሁ ከዛ በኋላ you know ፐርሰናል የምታደርጊው ነገር አለ ጸሎት አደርጋለሁ ከዛ በኋላ ምግብ በልቼ ምናምን ሄዳለሁ ከዛ መጀመሪያ ዩዥሊ ፍሎት ስለማደርግ ያ ሚንስ ብዙ ጊዜ ዛሬ የሆነ ቦታ ከርኩኝ ነገ ሌላ ቦታ ነው የሚለው so for example ዛሬ ካርዲዮሎጂ ጋር ሄጄ ካርዲያክ አሬስት ምናምን ያለው ፔሸንት ካለኝ ነገ ደግሞ maybe kidney dialysis የሚያደርጉ ፔሸንቶች ጋር ነው የሚሄደውና usually ፔሸንቶቹን ስለማላቃቸው usually አንድ ሀወር ሽፍቴ ከመጀመሪያው አንድ ሀወር መጀመሪያ ቀደም ብዬ ሄጄ ስለ ፔሸንቶቹ history ለምን እዚህ እንዳሉ ምን አይነት ትሪትመንት ያገኙ እንደሆነ አንብቤ ስለነሱ ለምን እዚህ ጎላቸው ምንድነው አሁን ሜንሊ ፎከስ የምናደርገው ምንድነው የሚለው ነገር አነባለሁ ከዛ በኋላ ደግሞ ሰዓቱ ሲደርስ ሪፖርት እቀበላለሁ ከበፊት ካደሩት ነርስ or like ከበፊት ይሰሩ ከነበሩት ነርሶች ሪፖርት እቀበላለሁ ከዛ በኋላ ራሴን ሄጄ ኢንትሮዲዩስ አደርጋለሁ ለፔሸንቶቹ ከዛ ሜዲኬሽን ምናምን ሰጣለሁ ከዛ ሚቲንግ እናደርጋለን ኮንሰርን ካለ ከዶክተሮቹ ጋር ማወቅ ያለባቸው ነገሮች ካሉ ከዛ እንደዛ ያለ ቀኔ ያልፍ ይውላል ማለት ነው አሁን ያረኩት ያለው ነርሲንግ በጣም ፊዚካል ኢሞሽናል በጣም ፕሬሸር አለው ከዛ አንድ ቦታ ከርኩኝ ነገ ከሌላ ሰዎች ጋር ከሌሎች ዶክተሮች ጋር ከሌሎች ነርሶች ጋር ነው የምሰራው የተለየ ፔሸንት ነው ቀን በቀን ማገኘው እና በየቀኑ like every day እላለሁ shift every day challenge ነው like comfortable የሚሰማሽ like አቋለው የምትዩ ነገር አይደለም still በጣም like every day challenge አለውና ያንን challenge እንዴት ነው የምትወጪው ብዙ ሰዎች እንዴት ነው የምትወጪው እንዴት ነው ይሄን ነገር የምታረጊው ይላሉና usually መጀመሪያ like the main thing ማደርገው like ራሴን ለዛ environment prepare ማድረግ okay ስለዛ patient በደንብ ማወቅ በጣም prepare ያደርገኛል ለዛ ነገር okay ምን እንደሚያስፈልገው ምንድነው እያደረጉ ያሉት ምን አይነት ጎል ነው ያላቸው የሚለው ነገር ለቀኔ prepare ያደርገኛል ግን also ሽፍቴን ከጨረስኩኝ በኋላ ባሉኝ ጊዜዎች ረፍት ማድረግ ከመወዳቸው ሰዎች ጋር ስፔንድ ማድረግ ሰልፍ ኬር ላይ በጣም ፎከስ ማድረግ ምክንያቱም ብዙ ጊዜ በጣም emotionally stress ስላለው physical stress ስላለው ሞመንት አሉ ስለራስሽ ትረሻለሽ እና these days like ቀኑ ሙሉ ሳልጠጣ ሙሉበት ሰዓት እና always remind myself you know like self care መጀመሪያ ይመጣልና like ራስን take care ማድረግ ታይሚን ስፔንድ አድርጌ ብሬክ ባለኝ ጊዜ always like ራሴ ላይ ፎከስ ማድረግ እነሱ ነገሮች ስትረሱንም ፕሬሸርም happen ሲያደርግ ማኔጅ እንዳደርግ ይረዱኛል ማለት ነው እና usually እነዚህን emotional እና physical ስትረሶችን ራሴን ልክ ነው ቤት ስገባ ሪላክስ ለማድረግ ብዙ ጊዜ usually ሽፍቱ 12 ሰዓት ሽፍት ነው so ጠዋት ወጥቼ እስከ 12 ሰዓት ነው ጠዋት ወጥቼ ከዛ ማታ ነው የምገባው usually ደግሞ ሪፖርት እንሰጥ ምናምን 1 ሰዓት 2 ሰዓት ስራ ቦታውን ቆያለን so the whole day ነው የምሰራውና ቤት ገብቼ usually ጂም ስሰራ በጣም ነው ደስ የሚለኝ እሱ like physically ራሴን እየጠበኩኝ እንዲሁም
ያስደስተኛል ስትረሶችን ሪሊዝ ማደርግበት ወይ ነው ለኔ ስፖርት ሰራለው ውጪ ወጣለው ታይም ሲኖረኝ ወይዘሩ አሪፍ ሲሆን ውጪ ወጥቼ like just relax ማድረግ ሞመንቶች ውስጥ ፕሬዘንት ሆኖ ነገሮችን ማሰብ and ደስተኛ መሆን አለ አይደለ ሜዲቴት ያደርጋለሁ አንዳንዴ እነሱ ነገሮችን አሁን ቅድም ላይ እንደገለጽኩት ሶ ታይም ማኔጅመንት አለ ሶ ብዙ ጊዜ ከ12 ሽፍት ሰርቼ ነገሮች ሁሉ ነገር ፍት ለማድረግ ይከብዳል ግን always like I make sure like ለራሴ ታይም መኖሩን ለራሴ ሪላክስ ማድረጌን ጂም መሄዴን በስነስርዓት መብላቴን እነሱ ነገሮች በጣም ኢምፖርታንት ምላቸውና በጣም ሄልፕ የሚያደርጉኝ ስትሬስን ሪሊፍ ለማድረግ ሆስፒታል ቅድም እንዳልኩት ሆስፒታል ፉል ታይም ሰራው ሆስፒታል ነው በተጨማሪ ደግሞ ፐር ታይም ሌላ ስራ ኮሚኒቲ ውስጥ ስራ አለኝና ይሄኛው የምሰራው ስራ በጣም ዲፈረንት ነው ከሆስፒታሉ ከሆስፒታል ስሰራ ሞስትሊ ፔሸንቶቹ ፊዚካል ማኔጅመንት ፈልገው ነው like medical management ፈልገው ነው የሚመጡት በጣም sick ሆነው ነው የሚመጡት ሶዛ ሲመጡ usually ምን እንደምናደርገው like medically stable መሆናቸው ነው make sure መሆነው ማለት ነው አሁን ፐር ታይም ሌላ የምሰራበት ቦታ ደግሞ እዚህ ኮሚኒቲ ነው ምንድነው physically or medically stable ናቸው ግን ደግሞ mental support የሚያስፈልጋቸው ሰዎችና በጣም ይሄኛው ቦታ also በጣም ነው እዛ ስፔንድ ማድረግ በጣም ነው የምወደው ከሰዎች ጋር ሞስሊ ማውራት ኢሞሽናል ሰፖርት መስጠት ለራሳቸው ታይም እንዲያደርጉ like self care ማድረግ እና ብዙ ሰው usually ማንኛውም ሰው you know ህይወት ውጣ ውረድ አላትና there's time like mentally suffer የሚያደርጉበት ታይም አለ ብዙ ነገር ይፈጠራል በህይወትና በዛን ጊዜ ለነሱ being there ማለት ለኔ ትልቅ ነገር ነውና ሰፖርት ማድረግ እዛ is a big thing for me na እዛ ሲሄድ እንደውም like እንደ like ስራ ነው የሚሄደው ብዬ ማላስብም I'm just like ራሴ እኔም በጣም ደስተኛ ነው ሆኖ እዛ በሚሄድ እነሱም ደግሞ በሚያደርጉት ነገር በሚያገኙት ኬር ሰፖርት በጣም ደስተኛ ናቸውና this is like ለኔ like this is like ራሴን እኔም ደስተኛ ሆኜ ሰውም ሄልፕ ማድረግበት at the same time like እንዴት ነው የሚባለው at the same time he like ስራዬ ነው ይሄ ስራ መሄድ አለብኝ ብዬ ሳይሆን like this is like ደስተኛ እዛ መሆኔ በጣም ደስተኛ የሚያደርገኝ ቦታ ነው ብዬ ስለማስብ በጣም ነው እዛ መስራት እንጆ ማድረገው በህይወቴ እስካሁን like በተማርኩት ነገር like በፍጹም like comfortable መሆንን አልወድም እና always like comfortable ሲሆን that means like የሆነ ነገር like
አፍት የሆነ ነገር መፈለግ አለብኝ አንኮምፎርታብል የሚያደርገኝ ነገር እና ሁሌ ማላለው ኮምፎርታብል ከሆንኩኝ ደን ምንም ነገር አልለወጥም አላድግም ማለት ነው እና ለትንሽ ጊዜ ሁላ ኮምፎርታብል ሲሆን ኦኬ ይሄ ጥሩ አይደለም ኦኬ ምንድነው ራሴን ለማደስ ራሴን ለማሳደግ ምንድነው ማደርገው ብዬ ሁሌ አስባለሁ ሌላው ነገር ደግሞ always like ዛሬን አላስብም ኦኬ ዛሬ 5 አመት ምንድነው መሆን የምፈልገው ምን አይነት ሀና ነው እንድትሆን የምፈልገው በየራሴ ነው ልጠይቅና የዛሬ 5 አመት እንደዚህ እንድትሆን ነው ብዬ የምፈልገው ብዬ መላትን ሀና እዛ ለመድረስ ዛሬ ምንድነው ማድረግ ያለብኝ ምን ማድረግ እችላለሁ ዛሬ ቀን በቀን ከማረጋቸው ነገሮች ነው ያ ፊውቸር ሀና እንደዚህ ትሆናለች ሀና እንደዚህ ነው እንድትሆን የምፈልጋት ምላት በውስጤ ምስላት ሀና የሚኖረው ማለት ነውና always ራሴን አፕግሬድ ማድረግ በጣም ነው የምወደው always የተማርኩት ነገር ሄልዝ ኬር ውስጥም ስሰራ ሁሉ ቀን መማር አለ ዛሬ ሄጄ ማላቀው ሜዲኬሽን ሊኖር ይችላል ማላቀው ዳያግኖሲስ ሊኖር ይችላልና ሁሌ ኦኬ I have to learn ምንድነው ሰርች ማድረግ እሱ ነው አዳፕት ያደረኩት ነገር ማለት ነውና አሁን ላይ ኦኬ ሰው ራሴን እንዴት ነው አፕግሬድ ማድረግ ብዬ ሁሌ አስባለሁና like currently like ICU ኮርሴን እየወሰድኩኝ ነበረ ICU ውስጥ መስራትን እንዲያገለግለኝ ICU ውስጥ ለመስራት ራሴን አፕግሬድ ያደረኩኝ ነው አሁን currently ያለሁት እና ICU ውስጥ ለመስራት እዚህ ሀገር ዲግሪ ከጨረሽ በኋላ ኤክስትራ ኤጁኬሽን መደረግ አለበት ስለዚህም እንደዛ እዛ ቦታ ለመድረስ ያንን ICU ዛሬ እየወሰድኩኝ ነው ማለት ነውና always ማስበው ኦኬ ነገ መድረስ የምፈልግበት ቦታ ላይ ለመድረስ ኦኬ ዛሬ ምን ማድረግ አለብኝ ሶ ICU ውስጥ መስራት የምፈልግ ከሆነ ደን ዛሬ ኮርስ መውሰድ አለብኝ ማለት ነው እና ሁሌ እንደሱ ስለማስብ am always ራሴን አፕግሬድ ያረኩኝ always ራሴን ፋይንድ አደርጋለሁ ኮርስ እየወሰድኩኝ ብዙ ነገሮችን ራሴን አፕግሬድ የሚያደርጉኝ ነገሮች ወስዳለሁ ምክንያቱም ኮምፎርታብል አሁን ያለውበት ቦታ ኮምፎርታብል መሆን አልፈልግም ወይም ደግሞ ብዙ አላማ አለኝ ብዙ መድረስ መፈልግበት ቦታ አለ ይሄ ገና ነው ለኔና እዛ ለመድረስ ደግሞ ኦፍ ኮርስ ዛሬ ራሴን አፕግሬድ ማድረግ አለብኝ ነገ የሚያደርሰኝ ነገሮች መፈለግ አለብኝና ለዛ ነው Hi, my name is Hannah. I'm one of the injector here. So today, what brought you here? What would you like to get done? I just want to do some lifting. Okay, so show me here. What would you like to get done? I just want a little bit more open eyes, Okay. a little bit more lifting and Yeah. wrinkles. No wrinkles, I don't want them. Okay. I don't know if I need to treat this area, but it's based on your expertise. Okay. So I want. So what I can do for you is I'm gonna show you. So lift your eyebrow. So you see those lines where you don't like the wrinkles. Okay. So I can inject the upper part of your forehead, which is called frontalis. Okay. I'll inject those, and then that way can relax the muscle, so that way you don't create that line. So okay. after that, you can your muscle is gonna freeze that way that you don't have that line. And also, if you don't like that part, I'm gonna show you there. Yeah. So I can inject it, and then that it will be relaxed. So that way, it's also depend on you if you want no movement or a little bit movement. I can adjust the dosing for you. So what would you like to get it? So I don't want it to completely freeze, but I want something in A between. little bit more. Okay, in between. So not so much movement or no like facial expression, but in between. So we can definitely do that. I'm just gonna adjust the dosing, so I won't do too much or too less, so that way you'll be in between. And then as you said also, like so when I inject Relaxta, it's gonna open up for you, and then open your eyes and then lift your eyebrow, and then if you want to lift for your eyebrows, I can inject it here where it's gonna pull it up for you. Exactly. Okay? Yeah. Sure. And then now frown very hard. Lift your eyebrow. Perfect. I got that. All over together, so no history. Now she's not taking any medication or supplement. So what would she like to get done today is she doesn't like the frontalis, the horizontal line. So I'm gonna be treating her frontalis. So I'll go and then I also tested her spot, so she will definitely will be spocking. So I will treat her laterally. So I'll be 1 unit each. I marked it 8. Treating her procerus and then the corrugator. So I marked it here, 90 degree for both, and I'm gonna do 4 units for each. Perfect. And then for elevation of the eyebrow, so I marked it right there.
Yep, very good. And then right there, for the dosing, I would go 2 units. Okay. Do it. 2 units. Okay. Because you guys will see when it's 2 When she weeks come in, back, right? yeah. It's always good to bring them back because it's you learning on the frontalis, or you might need to add A more little bit there. more. Okay. But start with your dosages and then you'll see it. Okay. Definitely. Okay. I'm gonna inject her now. Yeah? If that's okay. Yes, you have to. Yeah. Nerves. Oh, don't do. You know what? I might need readings. Higher is better though. So you'd rather be higher and it not be enough than to go lower, because this part of the frontalis actually lifts upwards when you relax it. So you're going to get more lifting this way, but you might not erase all of the lines that she has there. But you're going to see it, right? okay. So then you're going to be like, okay, I did this treatment, but now she has all this movement still here. Now I know where to treat. It's just good to see it in real life, because then it clicks through in your brain. So I have 8 units here. Perfect. And I'm gonna go 1 unit. I'm gonna start with the frontalis. Yep. Is that what you normally see? So think about how you're holding your needle. So I'm gonna go in. I can see the lines go in, and after I'll push 1 unit. Perfect. So I'm gonna start looking this way. So 90 degree. Make sure you can see your units too before you poke her. Very good. Yep. Be very gentle. Very good. You're doing awesome. What is this? Wait, Sorry. there's a feeling. Like a crunch. Crunch, yeah. What is it? We call it the Botox crunch. A lot of people get it. You're piercing through the skin. I don't know, but we did this, so I don't know. Very good. Yeah. Super good. Yeah, I wouldn't want to do anything. You nailed How do you it. feel? Hurt? No, Ashley? nothing at all. Are you being supportive or? No, no, no. Oh, okay. Trust me. Okay, good. Yeah, very I good. hope I will see a good result. Come back in 2 weeks. Come back. You come back in 2 weeks. So basically now, I did the injection, so no touching the area or massaging. I'll say for 24 to 48 hours. No sauna, no baths, no steam. That will be for a week. And then don't stay outside in the sun, direct sunlight for 48 hours to 72 hours. No lying down for 4 hours. So stay still, no massaging. Okay. Any question? Do you have any question? Can I have makeup on? So for the makeup, I'll try to reduce any infection since I just injected. Okay. So I would say no makeup for today. Okay. 6 hours, 4 to 6 hours. So the whole day today, no touching, no makeup, and then by tomorrow you can resume. You might see mild bruising or redness around it. That's okay. It will come off by itself. You can cover it up with small makeup. Okay, sounds good. Thank you so much, Hannah. No problem. I'll see you in 2 weeks. Okay. አሁን ላይ also like ስለ ኮስሜቲክ ነርሲንግ or ደግሞ aesthetic nursing የሚለውን ትሬኒንግ እያደረኩ ነው ያለሁት። So basically ይሄ ማለት more like በቢዩቲ ላይ የሚሰራ for example ቦቶክስ ስለ ቦቶክስ ሰምታችሁ ከሆነ አላውቅም ግን ስለ ቦቶክስ አሁን for example ቦቶክስ ፊትን ኢንጀክት ማድረግ like የተለያዩ ላይኖች ካሉ እሱን ለማጥፋት እንዲሁም ደግሞ ወደፊት እነሱ ላይኖች እንዳይወጡ ለማድረግ የሚረዳ ነው ፊት ላይ የሚወጋ ነገር ነው አሁን እሱን currently ትሬን እያደረኩ ነው so አሁን ቅድም እንዳልኩት ሁሌም ኦኬ ወደፊትም እንደምፈልገው ዛሬ ምን ላድርግ በሚለው ይመጣል ማለት ነው so አሁን ወደፊት ራሴን I want to have my own business የራሴን ቢዝነስ መክፈት እፈልጋለሁ እና የራሴን ነገር independent practice እንዲኖረኝ ስለምፈልግ እሱ ላይ ፎከስ ለማድረግ ዛሬ ላይ ትሬኒንግ እየወሰድኩኝ ነው ማለት ነው እና ቦቶክስ ደግሞ ማለት basically ቦቶክስ ማለት ፕሮቲን ነው so ያ ፕሮቲን ፊት ላይ ኢንጀክት ሲደረግ መስሎቹን ዊክ እንዲሆኑ ወይም ደግሞ እንደ በፊቱ ያላቸውን አክቲቪቲ ሪዲዩስ እንዲያደርጉ እንዲቀንሱ ያደርጋቸዋል so ብዙ ጊዜ ፊታችን ላይ የሚወጣው
ላይኖች ብዙ ጊዜ የመስሎቹ ሙቭመንት ናቸው ማለት ነው ሶ ያንን ሙቭመንት በቦቶክስ ወይ በዛ ፕሮቲን ሬስት ላይ ስናደርገው ያ ሙቭመንት ስለሚቀንስ ስኪናችን ይስተካከላል ወይም ደግሞ መስመሮቹ ይጠፋሉ ማለት ነው ያ usually እዚህ ሀገር ከሌላ ሀገር የመጣ ሰው የራሱ የሚያመጣው ካልቸር አለ የራሱ የሚያመጣው ያደገበት for example እኔ ኢትዮጵያን ያደኩት ከኢትዮጵያ መጣሁት የራሴ የሆነ ካልቸር ይሄ ነው የኔ እኔን የሚያደርገኝ እኔ ነው ምለው የራሴ ካልቸር አለኝ ከዛ ደግሞ እዚህ ሀገር ስመጣ በጣም የተለየ ካልቸር ነው የተለየ ካልቸር እና ሁለቱም ባላንስ አድርጎ መኖር ማለት በጣም ትልቅ ነገር ነውና ለረጅም ጊዜ በጣም ስትራግል ያረኩበት ነገር ነው cuz የሆነ ጊዜ like ጸጉሬን እንደነሱ ወደ ኋላ ነበር ማስይዘው like ከርሌን እንደዚህ ላወጣው ብዙ ጊዜ like ብዙ ሰው like ትምህርት ቤት ምናምን ሲል ማንንም አያውም ነበር ምክንያቱም ወደ ኋላ ወጥሬ ያስይዘው ብዙ ጊዜ ስትሬት አደርገዋለሁ እንደነሱ ለመምሰል እንደነሱ ፍትን ለማድረግ በጣም like ያ ጊዜ ነበር ራሴንም አላቅም ነበር ግን ልጅ ስለነበርኩኝ ያኔ ኦኬ አይ ገስ እንደነሱ ነው መሆን ያለብኝ እነሱን መምሰል አለብኝ እንደሱ ነው ማድረግ ያለብኝ በያስብ ነበር ግን አሁን ብዙ አመት አልፎ you know የራሴ ካልቸር ማለት እኔን ሃናን የሚያረገኝ የራሴ ካልቸር ያደኩበት ነገር ነው ከራሴና like ያደኩበት ነገር kind መሆን humble መሆን ሰዎችን መርዳት ሃይማኖትን ማስቀደም እነሱ ነገሮች አሁን ላይ እኔን የሚያረጋኝ ሃናን የሚያረጋት እሱ ነው so አሁን ላይ በጣም proud ሆኜ even ከሌላ ሀገር ሰዎች ጋር ስሰራ እንደውም ኢትዮጵያን ካልቸር ማለት እንደዚህ ነው ኦርቶዶክስ ማለት እንደዚህ ነው you know ኮፊ እኮ የተገኘው ከኢትዮጵያ ነው እያልኩኝ even ስለ ካልቸር እስከ ማስተማር ድረስ ደርሻለሁና እሱን እንደሆነ የረዳኝ ነገር you know what የኔ ካልቸር ማለት እኔነት የሚገልጸኝ ነገር ነው እነሱ መምሰል አይጠበቅብኝም እኔ ዲፈረንት የራሴ ካልቸር መኖሬ እኔን ሞር ውበት የሚሰጠኝ እኔነቴን ማን እንደሆንኩኝ የሚያሳይ ነገር ነው የሚል አርጌ ማመንና ሁሉም ሰው አንድ አይነት መሆን አይጠበቅበትም እነሱ ጸጉራቸው ስትሬት ስለሆነ እኔ ጸጉር ስትሬት መሆን የለበትም or እነሱ የሚያወሩበት ወይ የሚያምኑት ለከተለየ ስለሆነ የኔ እነሱ መምሰል የለበትም የሚለው ነገር ማመን ስጀምር ነው ሁለቱ ነገር አሁን ላይ ባላንስ ማድረግ የጀመርኩትና of course የነሱን ካልቸር ሪስፔክት አደርገዋለሁ at the same time ደግሞ በኔ ካልቸር እና በኔነቴ ደግሞ በጣም proud መሆንበት ነገር ነው ኢትዮጵያ መወለዴ ኢትዮጵያ ማደጌ you know ሰውን ከሰው ጋር መረዳዳት ሰውን መርዳት you know አሁን ኢትዮጵያ like ትልቅ ሰው ሲሆን ተነስተን ሰላም ብለን እጅ አስታጥበን እና እነሱ ነገሮች ያደኩባቸው ካልቸሮች or ደግሞ like እቃቸውን አግዘናቸው ልጅ ሆነን እነሱ ነገሮች ያደኩባቸው ካልቸሮች አሁን like ነርስ ሲሆን more like እነሱ ማለት ነው like አሁን for example የሆነ ትልቅ ሰው ታሞ ይረዳው ከሆነ እነሱ እንደውም they feel like በቃ beyond too much like you know beyond ማድረግላቸው የሚመስላቸው ግን እኔ that's culture ነው like respect ማድረግ ሰውን humble መሆን ስራ ቦታ you know ከኔ በላይ experience ያላቸው ነው ከኔ በላይ እድሜ ያላቸው ሰዎች መስማት እሺ ማለት እነሱ ነገሮች በጣም በስራዬ ዘርፍ እንደውም more successful እንደሆን more respect እንዳገኝ የረዱኝ ነገሮች አሁን ላይ ሳስብ ያደኩበት ከኢትዮጵያ መጣሁት ካልቸሮች ናቸው ብዬ ነው ማስበውና ኢትዮጵያ ማደጌን is even the best thing እዚህ ሀገር ላይ even more successful እንደሆን በስራዬም ይሁን ከሰው ጋር ባለኝ relationship በጣም የረዱኝ ነገሮች ካልቸር ነው ብዬ አስባለሁ እና ያደኩበት መንገድ አሁን ቀደም እንደገለጽኩኝ ፍሎት ማድረግ ማለት ትልቅ ሁለት ሆስፒታሎች ከቦታ ዛሬ የሆነ ቦታ ከሄድኩኝ የሆነ ዩኒት ከሄድኩኝ ሌላ የተለየ ዩኒት ነው የሚሄደው እና ብዙ ጊዜ እዛ ሲሄድ ብዙ አብሾችን አገኛለሁ ብዙ አመት የሰሩ እና every time ሲያዩኝ they always like ሰላም ብለውኝ ሰላም ነሽ እንዴት ነሽ like ነርስ ነሽ ወይ አዲስ ነሽ ወይ እና ያንን በጣም ኮኔክት ስናደርግ በጣም ነው ደስ የሚለኝ ነው wow like of course like የኔ የምላቸው ሰዎች እዚህ ያሉ እና only like የውጭ ሀገር ሰው ወይም ደግሞ የሌላ አገር ሰዎች ብቻ ሳይሆኑ
ኢትዮጵያኖችን ሳይ ዋው ላይክ በጣም ነው ደስ የሚለው እና ከብዙ ሰዎች ጋር ላይክ ኢቨን ዶክተርስ ብዙ ኢትዮጵያኖች ዶክተሮች ነርሶች ጋር ኮኔክት አደርጋለሁ ስራ ቦታ ስንገናኝ እና ኦልዌይስ ላይክ ቁጭ ብለን ኢትዮጵያዊ ነሽ ኢትዮጵያዊ ነኝ ላይክ ስንት ዓመት ሰርተሻል እና ደግሞ ላይክ መረዳሽ ነገር ካለ ንገሪኝ ምናምን ብሎ በጣም ሰፖርቲቭ ናቸው እና as always በዛ ላይም ደግሞ ላይክ ጓደኛም ታፈሪያለሽ እና ብዙ ሰዎችን ስራ ብዙ ቦታ ከቦታ ቦታ ስለምዘዋወር ብዙ ሀበሾችን ሌላ የሀገር ሰዎችም አፍሪካኖችም ብዙ ጊዜ ኮኔክት አደርጋለሁና as always ቀኔ ነው ቨንበረ የሚያደርገው ስመል የሚያደርገኝ አሁን so far like ነርሲንግን ጨርሼ ስራዬን ከጀመርኩኝ በኋላ መጀመሪያ ነርሲንግን እንደጨረስኩኝ ኤግዛም አለ ኤግዛሙን ካለፍኩኝ በኋላ ስራ የሚፈለግበት ታይም መጣ አሁን ስራ ሲፈለግ እዚህ ሀገር the main thing ስራ ለማግኘት ኔትወርክ ማድረግ ሰው ማወቅ አለብሽና እነሱ ነገሮች በጣም ይረዳሉ እና ተማሪ ያለሁኝ like almost like አራት አመት ነው ትምህርቱ ከአራት አመት ትምህርቱ 3 አመት ትምህርት ቤት የተለያየ ሆስፒታል ሰርቻለሁ ብዙ ኮኔክሽን አዳብሬ ነበርና ስራ በመፈልግበት ሰዓት እነዛ ሰዎች ኮኔክት ያደረጋቸው ሰዎች ጋር ኮኔክት ማድረግ እንደገና ደግሞ እነሱም ላይክ እናቃታለን በሷ እንተማመናለን ብለው ላይክ ስራውን ኦፈር ሲያደርጉልኝ ኦ ማይ ጋድ like እዚህ ቦታ በመድረሴ like I said oh my god እዚህም ጋር ደረሽ ያ ሁሉ ነገር አለፈና ይሄው ዛሬ እዚህ ጋር ደረሽና ራሽ አልፎ like ሌላም ሰዎች ባንቺ ተማምነው like አንቺ ቢልድ ባደረግሽው ኮኔክሽን is not like zero like ሰው ለማውራት የምትሆነው ሃና ጠፍታ አሁን like ያም ነገር አለፈ እና ይሄው ዛሬም እና አሁን ላይ like one of ትልቁ ሆስፒታል ተቀጥሬ ይሰራ ሁሉ ነገር የሆነው በራሴ ጥረት በራሴ ማደግ ነውና እሱን ሳስብ በጣም like wow like ራሴ ነው that's በጣም proud የሆንኩበት ሞመንት ብዬ ማሰበው ማለት ነው so በህይወቴ ያሳለፍኳቸው ከባባድ ጊዜዎች I don't know ከየት እንደምጀምር ብዙ ከባባድ ጊዜዎች ነበሩ ግን like መቼም ማይረሳኝ like መቼም ማረሳውም ብዬ ማስበው በጣም በቃ ይሄ ነገር like ወይኔ ብዬ የምለው ሞመንት I remember ትምህርት ቤት እያለሁኝ ከዛ ከትምህርት ቤት ሃይ ስኩል ነበርኩኝ ከዛ ሃይ ስኩል ልክ እንደጨረስኩኝ and then ወደ ዩኒቨርሲቲ በመገባበት ሰዓት ይሄ ቅድም መንሽን ያደረኩት ነገር government arrange የሚያረጋው housing or like ምንቀመጥበት ቦታ ታይም ያልቆ ነበር እና ያኔ ታይም አልቆ ትምህርት ልጀምር ነበር ትምህርት ለመጀመር ያለው ስትረስ ነበር ከዛ አሁን ቤት ተከራይቼ መውጣት አለብኝ ሌላ ቤት መፈለግ አለብኝ ኦኬ ሶ ቤት ተከራይቼ ወጣሁኝ እና የቤት ክራይ ውድ ነበር ስቲል እየሰራው ነበር ከዛ ክላስ ጀምር and then now ብዙ መስራት አልችልም ምክንያቱም ክላስ በጣም ስትረስፉል ነበር እና like I remember like okay like እቺን ያህል ብር ብቻ ያለችኝ እንዴት አድርጌ ነው እሷን ምበላው አለ like okay እንደምበላው ላስት እንዲያደርግልኝ ማደርገው ብዬል ነበር እና like Jesus እና like
ኤግዛም ምናምን ኖሮኝ then like ስራውን ፒክ ማድረግ አልችልም ነበር እና I always say oh my god like ትንሽ ብር ነው ያለኝ ለዛ like ቁርስ ልብላና ምሳውን እንዝላለው it's okay ነበርና oh my god ያ ሁሉ ጊዜ አለፈና እሱ ጊዜ መቼም አይረሳኝም ምክንያቱም like okay like የቤት ኪራይ መክፈል አለብኝ and then ክላስ መማር አለብኝ እና ደግሞ still like ማጥራት አለብኝ ሰክሰስፉል መሆን አለብኝ ቢያስብ ስለነበረ ያ ጊዜ ብቻ መቼም አይረሳኝም እና በዛን ጊዜ like እግዚአብሔር ይመስገን like ጓደኞች ነበሩኝ እና እነሱ like ምንም ነገር የሚያስፈልግሽ ነገር ካለ እኛ ከጎንሽ አለን ምንም ነገር የሚያስፈልግሽ ነገር ካለ እና they were always there they were there for me now ለሱ እግዚአብሔር ይመስገን እሱ ማልፋልና ብቻ ያ ሁሉ ጊዜ አለፈ እሱ ጊዜ like like even if like መስራት ብፈልግ like of course successful መሆን አለብኝ ክላሴ መማር አለብኝ ይሄን ነገር መጨረስ አለብኝ ብዬ ስለማስብ ስለነበረ it's okay ዛሬን አልፎ ነገ ይመጣል ይሄንንም እጨርሳለሁ ብዬ ስለነበረ ያን ጊዜ like ጠንክሬ ጎበዝ ሆኜ እንዳልፍ ረዳኝ ማለት ነው ሌላው ከባድ ጊዜ ደግሞ ማስታወሰው like ትምህርቴን ጨረስኩኝ በጣም ደስተኛ ነበርኩኝ ትምህርት ያለቀ አሁን አለቀ አሳካሁት ያ ሁሉም ጊዜ አለፈና አሳካሁት ብዬ ከዛ አሁን ደግሞ ስራ ጀመርኩኝና ስራ ስጀምር like አዲስ ነገር ነው environment በጣም stressful ነበረ እና እሱን like ከብዙ ሰዎች ጋር የምሰራው ብዙ ፐርሰናሊቲ ያለብን ፔሸንቶችም of course አንዳንዶቹ ጥሩ ናቸው አንዳንዶቹ like ይቆጣሉ ይጮሃሉ ምናምን እና መጀመሪያ አካባቢ ላይ like ሲቆጡ ሲጮሁ of course like እነሱም stressful የሆኑበት ሞመንት ላይ ሆነው ነው እዝና like እኔ ላይ አልነበረ የሚጮሁት ሲቹዌሽኑ stressful አድርጓቸው ነው ግን እንደዚህ አይነት ሲቹዌሽን ሲነሱ ወይ ሲያጋጥመኝ በጣም ኢሞሽናል ሆን ነበርና like እንዴት ይሄን ስራ እንዴት ነው ኢሞሽንን ሃንድል ማድረግ ይችል ይሆን እንዴ ራሴን ዳውት እንዳደርግ ይሄ ለኔ ነው እንዴ like or like መጥፎ like ይሄ መጣውበት ይሄ ስራ ለኔ አይሆንም እንዴ ብዬ like ራሴን እንድጠይቅ አንዳንዴ ያደርገኛል ማለት ነው ግን መጀመሪያ አካባቢ እየጀመርኩ ስለነበረ ያኔ ገና ኢሞሽናሊ በደንብ like የኢሞሽናል ስትረሱን ገና በደንብ አድርጌ እንዴት አድርጌ ማድረግ እንዳለብኝ አልለመርኩም ነበር ያኔና እሱም ጊዜ በጣም ከባድ ነበር like ራሴን ዳውት ያረኩኛው like 4 አመት ተምሬያለሁ አሁንና ይሄን ነገር እንዴት ነው ደግሞ ኦቨርካም ማድረገው የሚለው ነገር ማለት ነው በጣም ብዙ ጊዜ ዳውት ነበረ ከመጀመሪያ ጀምሮ ማለት ነው or like ይሄንን ትምህርት ጨርሰው ይሆን እንዴ ይሄንን ሃንድል ማድረግ ይችላልው እንዴ always doubt አለ ህይወቴ ውስጥ always doubt ነበረ ማለት ነው እና ግን ያንን doubt I always say like ዋኔ አቅሜን አላቅም ግን እግዚአብሔር will give me አቅሙን ብዬ ስለማስብ እነዛውን ዳውቶች like ያ ዳውቶች እችል ይሆን እንዴ የሚል ነበርና እንደዚህ አይነት ሐሳብ አይምሮ ውስጥ ሲመጣ የእግዚአብሔር አቅም ትልቅ ነው እና እግዚአብሔር አቅሙን ይሰጠኛል ብዬ ስለማስብ ስለነበረ እነሱን ዳውቶች ሁሌ ፌስ አድርገው እግዚአብሔር አለ ብዬ ስለማስብ እነዛ ዳውቶች ራሴን ዳውት አድርጌ ነገሮችን ከማድረግ ወደ ኋላ ሆልድ እንዳያረገኝ ረድተውኛል ቅድምሽ እንዳደረኩት ሁሌም ሳስብ ኦኬ የዛሬ 5 አመት የት ነው መድረስ የምፈልገው የዛሬ 10 አመት የት ነው መድረስ የምፈልገው እያልኩኝ ሁሌ የዛሬን ቀን ከቀን ውለኝ ለዛ እንድደርስ ሼፕ እንዲያረጉኝ ለማድረግ ሁሌ እጥራለሁ እና የዛሬ 5 አመት ማስተርሴን ቀጥዬ ነርስ ፕራክቲሽነር መያዝ እፈልጋለሁ እንዲሁም ደግሞ
የራሴ የሆነ ቢዝነስ እንዲኖረኝ እፈልጋለሁ እና እነሱን ሁለቱን ትላልቅ ጎሎች አሁን እየሰራሁባቸው ናቸው አዲስ ለመጡ ሰዎች ከኢትዮጵያ አዲስ እዚህ ሀገር ላይ እዝና ኦንሊ እዚህ ሀገር ግን ሁሉም ሀገር አዲስ ሆነው ራሳቸውን ዳውት ለሚያደርጉ ልጆች ወጣቶች ሁሉ ማለት ነው ሁሉም ያልፋል እና ራሳችሁን ዳውት አታድርጉ እኔ ማደግ ከቻልኩኝ እናንተ ማደግ ትችላላችሁ ኦር ሌላ ሰው ማደግ ከቻለና እነሱ አቺቭ ማድረግ ከቻሉ እናንተ ማደግ ትችላላችሁና እዚህ ሀገር በጣም ብዙ ኦፖርቹኒቲ አለ ግን ያንን ኦፖርቹኒቲ ለማግኘት እናንተ ተነስታችሁ መፈለግ አለባችሁ እና እዚህ ሀገር ራሳችሁን ለመታታድጉ ምንም ነገር መሆን ከፈለጋችሁ መሆን ትችላላችሁ there is a lot of support out there ብዙ ሰፖርት አለ እነሱን ሰፖርት ተጠቀሙ እንዲሁም ደግሞ ራሳችሁን ዳውት አድርጋችሁ ራሳችሁን ከማድረግ ወደ ኋላ አትበሉ አልችልም ብላችሁ ካሰባችሁ it's okay ሞክሩትና ታዩታላችሁ ነው መልእክቴ እንዲሁም ደግሞ ብዙ ጊዜ of course እዚህ ሀገር ስትመጡ አሁን for example እኔ ልክ እንደመጣው ቲሞርተን ነበር የምሰራው ሰርቫይቭ ለማድረግ የሆነ ነገር ቻንስ ታገኛላችሁ ግን ያ ቻንስ ከኢትዮጵያ ስለበለጠ ብቻ ያንን ያርጋችሁ መቀጠል አለባችሁ ማለት አይደለም always ለትልቅ ነገር ለትልቅ ራሳችሁን ትልቅ ቦታ ለማድረግ ትምህርት ለመማር ትምህርትም ከገባችሁ በኋላ ትምህርትም መጨረሻ አይደለም always ለተሻለ ቦታ ለመድረስ ከጣራችሁ ማደግ ትችላላችሁ እንዲሁም ደግሞ አንዳንዴ ማየው ነገር ምንድነው even በኔም happen ያደረገ ነገር ራሳችንን ሊሚት እናደርጋለን እኔ እኮ ይሄን ያህል ብቻ ነው መሄድ የምችለው ይሄን ያህል ብቻ ነው ማድረግ የምችለው እኔ እኮ ይሄን እንደዚህ ማድረግ አልችልም ብሎ ማሰብኑላ እናንተ እዛ ቦታ እንዳትደርሱ ያንን እንዳታረጉ በጣም ነው የሚይዛችሁና መልእክቴ ይሄንን አደርጋለሁ even ዳውት በውስጣችሁ ቢኖራችሁ ባይምሯችሁ ይሄንን ማድረግ ይችላልው እዛ ቦታ መሆን ይችላልው ብሎ ማሰብን even ቀን በቀን ስናስበው ባይምሯችን ስናስበው ቀን በቀን ያንን ቦታ ሞር ክሬቭ እንድናደርግ ያንን ቦታ ለመድረስ ሞር እንድንጓጓ እንድንችል እንደማድረግ እንደምንችል እንድናምን ያደርገናል ማለት ነው even if ውስጣችን ዳውት ቢኖር ሌላው ነገር ደግሞ በፍጹም በህይወታችሁ ኮምፎርታብል እንዳትሆኑ ኮምፎርት ከሆናችሁ that means የሆነ ችግር አለ የሆነን uncomfortable የሚያደርጋችሁ ነገር ወደፊት የሚላውጣችሁ ነገር ምክንያቱም ሰክሰስ እና ለውጥ ላይ ለመድረስ ምቹ አይደለም ይቆረቁራል እና አሁን ላይ ተመችቷችሁ ከሆነ then የሚቆረቁራችሁ ነገር መፈለግ አለባችሁ ማለት ነው እና you got this good luck ለሁሉም እላለሁ